እንዴ ሐሰኑል በስሪ ቤታቸው ቁጭ ብለው ያለ ሰው አማቹ ሲባል ሰሙ ምን ዳርጉ ታቃላችሁ ትልቅ ዕቃ አመጡና በዛ ዕቃ በጣም የሚያጓጓ ተምር ሞሉትና ላኩለት ለዛ ሰው ልክ ያን ያማቸው ሰው ሲደርሰው ገረመውና ላከባቸው ዙር ያ ሐሰን ለምንድን ነው ላክልኝ ይሄን ሲሉት አይ ሀደይተና ሐሰናተክ ነህዲከ ተምረና ቢየናል አይ አምተህናል የሚባል ሐሰና የሚባል ሰጠህናል የሚባል ስለሰማው ባይሆን እንደው ባልችልም በዚህ ተምር ልካስብ ይኔ ላኩልህ ሐሰናን ሰጠኛል አላህ ዘንድ መልካም አገኘዋል ባይሆን እስኪ እንደው ባልክስህም ባልችለውም ሐሰናን በተምር መለወጥ አይቻልም ልችል ልስጥብዬ ነው ለጊዜው እስኪ ሹፍ አርገው የሚዓለሟቸው ሐሰና ይበላል ለዛ ነው አብዱላህ ኢብኑ ሙባረክ ታላቁ ዓሊም ምን ይላሉ እኔ አላማም እንጂ ባማ ማንነ ማማሉ እናት አባቴን ነው ማማ ተግባባ አትስ ያሳደጉኝ የደከሙኝ ናቸው ሐሰና ይለነሱ ቢሆንልኝ ይሻላል እና አሁን ምንናመው ሰው እኮ ምንጠላውን ሰው ነው አይደል በተጨባጭ ስለዚህ ለምንጠላው ሰው ሶላታችን እየሰጠን ነው ለምትጠያት እህትሽ ሐሰናሽን እየሰጠሽ ነው እህቴ እየተሸወድን እኮ ነው እኛ ትርፍ እየመሰለን ቁርጥም ምንም እናደርገው ቡና ብለን ቁጭ ብለን لا اله الا الله ስለዚህ ሐሰናችን እያቀበልን ነው ስለዚህ ሰለፎች እንዲህ ሐሰናን ለሰው መገበር ስላልፈለጉ አኺራ ላይ ነጭ ደሃ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ነጭ ደሃ ላለመውን ሲሉ ጥንቃቄ ያደርጉ ነበር ተግባባ እነጋናቸው ጥንቃቄ ያደርጉ ነበር ذهبي سير على من نبلا عند تاريخ تقص እንዴት ራሳቸው ከህሜት ሰለፎች ለማራቅ እንደሚጥሩ እዚህ ሐዲስ የተመለከታላችሁ እዚህ ታሪክ ላይ አን አብዱላህ ኢብኑ ወህብ ኢብኑ ሙስሊም አብዱላህ ኢብኑ ወህብ ኢብኑ ሙስሊም ይባሉ ትልቅ ዓሊም ትልቅ ዑለማ ምን ይላሉ ሰው ሁሉ ያማለዋል ሁሉ እስራኤል ሰው ማማት ሆናሉ አሁን ከዚህ ህሜት ሐሰናን ሰጥቻ አኺራ ላይ ባዶ ኪስ ይልቀር ነው እንዴት ብዬ ልራቅ ብዬ ማሰብ ጀመርኩ ሳስብ ምን አሉ نظرت اني كلما اغتبت انسانا ان اصوم يوما ለራሴ ቃል ገባው አንድ ሰው ካማው አንድ ቀን ልጾም ብዬ ቃል ገባው ተመልከቱ ጅሁዳት ሳማ ስጾም فاجهدني አልቻልኩም ጾሙ ሊያቀበኝ አልቻለም قلت اغضب واصوم ሁሌ እንዳማው እንደጾምኩ ልኖር ነው ምን ላድርጋ ብያስብኩ ሳንሰላስል አንድ ሐሳብ መጣልኛል من قالوا نويت فنويت قالوا أني كلما اغتبت إنسانا أنا أتصدق بدرهمي إني لراسيك الجبو عند سو كماو بعند برلست بيه لراسيك الجبو يدوني أنا قرر متأشجد ساما سست ندي داشن بانك يعني ما ينور بري عليك بانك يالله قالوا بري نداله متتبرو عليك قالوا فمن حبي دراهمي تركت الغيبة كجنزف فكر يتنسى هميت انتوقع من كابيتاي سالو كيسي من نداب شوف انديت راسات شون كأخرا كسرت لما تبكي ترون دنب ساما زست اسكي نموكروي عندك انسنا مع السرور والله بس عمنت يورد موزاتشين لك كما ماتاتشن بزات اندي ادرقو نبر كأخرا كسرت راسات شون يتبكوت ابن وهب تلك عالم ነበሩ እንዴ ያማሉ ስላችሁ ቀላል ሰው እንደይመስላችሁ ኢማም አህመድ ስለሱ ሲናገሩ ምን ይላሉ ابن وهب عالم صالح فقيه كثير العلم تلك ሰው ነበሩ بل حتى ቁርአን እየሰሙ ደንግጠው ነው የሞቱ ነው የሚባሉ እንዴን ደጋግ ሰዎች ራሳቸውን ከአኺራ ክስረት ለማውጣት እንዲጥሩ ነበር እኔና አንቺ ስህቴ ስለዚህ ኢንሻአላህ ህሜት እንደዚህ አስከፊን እንደሆነና የህሜትም ጣጣዎች ብዙ እንደሆኑ እስካሁን ለማየት ሞክረናል ግን አሁን ህሜት ይሰማ ሰው ምን ያደርግ ተግባባን እንግዲህ ህሜት ሁሌም አይቀርም አሁን ስንውጣ ይመጣል ህሜት ይሰማ ሰው ምን ያደርግ መመለስ አለበት አሉ ዑለማ ለምን ለሁለት ነጥቦች ሲባል አንደኛ ከህሜት ውስጥ አብሮ እሱ እንዳይካተት ተግባባን አብሮ ያማ ሰው አብሮ ከወንጀል ውስጥ ይዘፈቃል እሱ አንተ አብረባታ ማለት ኖሮ አያማም እኮ አይደል አሜተኛ ሰው አብረን ባናሳማ አያማም አንድ ጃጨበጭማ ብቻው
እህሳ ብለን ካላዳመጥ ነው አያማ ስለዚህ ህሜት የሰማ ሰው መመለስ አለበት ለምን መጀመሪያ ወንጀል ውስጥ አብሮ እንዳይዘፈቅ ثانيا ሁለተኛ አላህ ከወንድሙ ሲታማ ሰምቶ ወይም እህቷ ስትታማ ሰምታ ተይ ብላ ከእህቷ ክብር ላይ በመመለሷ አላህ ጀሃነምን ከፊቷ እንዲመልሰው ስትል ተግባባ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ አቢ ደርዳ ባወሩት ሐዲስ ላይ ምን ይላል قال ان النبي صلى الله عليه وسلم قال من رد عن عرض اخيه بالغيب رد الله عن وجه النار يوم القيامه ከወንድሙ ክብር ላይ ወንድሙ ሲታማይ ተውብሎ ያስቆመ የተከላከለ አላህ Subhanahu Wa Ta'ala يوم القيامه ከሱ ፊት ጀሃነምን ዞር አድርጋታል ተግባባ ጀሃነምን አላህ ከሱ ፊት ይመልሳታል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲታቸው ለምን ይላሉ من ذب عن لحم اخيه ከወንድሙ ስጋ ሲታማ የተከላከለ ስጋው ሲበላ ሰምቶ የተከላከለ كان حقا على الله ان يعتقه من النار ለአላህ Subhanahu Wa Ta'ala በነፍሱ ላይ ግዴታ አድርጓል ከጀሃነም ሁር ሊለው ነፃ ሊያወጣው ይሄን ትሩፋት ለማግኘት ስንል ራሳችን መከላከል አለበት አሁን እህቴ ቁጭ ስትይ ቡና እንጠጣ ብለሽ ታማልሽ ማስቆም አለብሽ ከሷ ክብር ላይ ከሷ ፊት ላይ ስትከላከይ አላህ ካንቺ ፊት ጀሃነምን ይከላከላታል ተግባባን ስለዚህ ለሁለቱ ነገሮች ሲባል ማድረግ አለበት በተለይ ሁለተኛው ትልቁ ነጥብ አስፈሪ ነው አይደል መግቢያው ቤት ነው ጀሃነም አላህ ከጀሃነምን ከፊታችን እንዲመልሳት ጀሃነምን ማን ይችላል እህቶች ወንድሞች ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀሃነም ሲናገሩ ምን ይላሉ አላህ Subhanahu Wa Ta'ala ጀሃነምን 3000 ዓመትን ያቀጣጥላት ይላል 1000 ዓመት አቀጣጥላት hatta ahmarat ደም እስክትመስል ሌላ 1000 ዓመት ደገማት hatta biyaddat ነጭ እስክትመስል ሌላ 1000 ዓመት አቀጣጥላት hatta aswadat ጥቁር እስክትመስል ጀሃነም ከርቀት ሲታይ ሚላውስ ጥቁር ወንዝ ነው የምትመስለው ወላ ቢእሰል ሚሃድ አላህ ምን ጣፍነቷ ምን ያስከፋ ከዚች ጀሃነም አላህ እንዲጠብቀን ስንል ከወንድማችን ክብር ላይ መመለስ አለብን ወንድሞቼ ጀሃነም ውስጥ የጀሃነም ሰዎች ሲጣሉ فأما الذين شقوا ففي النار لهم فيها زفير وشهيق على الله እነዛ ሸቂ የሆኑ ሰዎች ጀሃነም ላይ ሲጣሉ ሱብሃንአላህ በጣም የሚያስፈራ ክስተት ነው لهم فيها زفير زفير ማለት አህያ አንዴ ሲጮህ ሰምታችሁታል አንዴ በጣም ድምጹን ከፍ አድርጎ ይለቀውና ከዛ ቀስ ብሎ ይንሰቀሰቃል ሸሂቅ ማለት የሚንሰቀሰቀው ዘፊር ማለት አንዴ የሚጮህ ነው በኃይል ከዚህ ቅጣት ለመዳን ስንል والله አላህ ከዚህ ጀሃነም ፊታችን እንዲከላከሉ የጀሃነም ሰዎች ስቃይ ላይ እየተሰቃዩ የጀሃነም ዘበኛ ወደ አላህ ይልኩታል يا مالك ليقضي علينا ربك انت مالكوي اللهنا ادرسልን ጌታችን ገረው ይግደለን በቃ ያጥፋን ይጀሃነም ኑሮ በቃን ሲሉ ማሊክ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ መልእክት አድርሶ መጥቶ ለነሱ መልስ እስኪሰጣቸው ድረስ ደርሶ እስኪመጣ 1000 ዓመት ይቆያል ይላል 1000 ዓመት ደርሶ ለመምጣት ሱብሃንአላህ መጥቶም የሚጣፍጣቸው ነው ተስፋ ሰጭ ነገር በነገራቸው ኢነኩም ማኪቱን ነው ይላችሁ አረዘው ታሪናችሁ ተስፋ ይላችሁ ከዚች ጀሃነም አላህ ፊታችን ላይ እንዲመልሰው ስትይ እህቴ ከጊባ መከላከል አለብሽ ሰው ሲታማ አቁም ማለት ይገባሻል ይሄ ደግሞ ከጊባ ረድ መመለስ አላህ Subhanahu Wa Ta'ala ራሱ መንሃጅ ረባኒ ቁርአናዊ ስልጣና የሰጠበት ነው ለሰሃቦችና ቁርአንን ከዛ በኋላ ተከትለው ለሚያነቡ ሰዎች አስተምሮት ራሱን አላህ Subhanahu Wa Ta'ala ያስተማረው ሁላችሁ የምታውቁት አንድ ታሪክ አለ በአይሻ በእናታችን አይሻ ላይ የተወራው ኢፍክ ቅጥፈት ወሬ አይሻ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተናጠ ሙሉ መዲና እናታችን አይሻ ረዲየላሁ ዐንሃ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተሞላ hatta ነብዩ ሰለላሁ ዐለይሂ ወሰለም ወሬው እስኪበር ብለው ወስደው አባቷ ቤት አስቀምጧት አቡበክር ቤት እስኪጣራ ተብሎ ወሬው ይዚዝ እየተቀባበሉ አናፈሱት ሙናፊቆች እዚህን ጊዜ አላህ Subhanahu Wa Ta'ala ቁርአን አውርደው ታሪካዊ አስተምሮት ሰጣቸው ሙስሊሞች ለወደፊት ጊባ ሲሰው ምን ማድረግ እንዳለባቸው ጊባ ማለት ክብደቱ ምን እንደሆነ ተግባባን ጊባን የሚያቀጣጥሉ ሰዎች ምን አይነት ወንጀል እንዳለባቸው ሙእሚኖችም ራሳቸው አይሻንም ከደሙ ከተባለችው ነፃ መሆኗን አረጋግጦ ቁርአን አወረደ
ምን አለ እነዛ ወሬውን ላቀጣጠሉት ሰዎች ወለዲ ተወላ ኪብረሁ منكم له عذاب عظيم ያነ የነገሯን እሳት ይዞ ሲያቀጣጥላት የነበር እሱ ከባድ ቅጣት ይጠብቀዋል አለ ሙእሚኖችም ብትሆኑ ወለውላ ፈضሉላህ عليكم ورحمته في الدنيا والاخره ያ አላህ እዝነትና ችሮታ ባይሆን ኑሮ እናንተ ራሳችሁ ሙእሚኖች ለመሰኩም فيما افدتم فيه عذاب عظيم ከጌታችሁ ከባድ ቅጣት ያገኛችሁ ነበር የኔ ዝነት ችሮታ ሆኖ ነው የተወኳችሁ ተቀምሷት ነበር ብሎ ሌሎ ከዛ በኋላ የጊባን ከባድነት اذ تلقونه بألسنتكم وتقولون ما ليس لكم به علم وتحسبونه هينا وهو عند الله عظيم እናንተ ቀላል ይመስላችኋል በመላስ ግዚዛ ስትቀባበሉት وهو عند الله عظيم ከአላህ ዘንድ ግን ከባድ ነበር የሰው ስም መጥፋት በክብሩ ላይ መጸዳዳት እኔ ዘንድ عظيم ነው እናንተስ ብትሆኑ ህሜት ስትስሙ እንዲያትልም ብሎ ደግሞ ትምህርት ተዛው ሰጣቸው ወለውላ إذ سمعتموه قلتم የሰማችሁ ጊዜ ዚናንተና ሰራች ከሌ ተፋታች ከሌ እንዲያለ ሲባል አትሉም የነበር ማየኮኑ ለናነ ተከለመ بهذا በዚህ ጉዳይ ለመነጋገር እኛስ አንችልም ሱብሃንክ ጌታችን ጠራት ይገባ هذا بهتان عظيم ይቅጥፈት ነው አትሉም አላህ ተርበዊ ረባኒ ሰጣቸው አምላካዊ ስልጣና غيبة ህሜት ሲሰሙ ማድረግ እንዳለባቸው ኩትኮት አደረገላቸው አላህ Subhanahu Wa Ta'ala ለዛ ነው አይሻን መዛው ከደሙ ነፃ መሆኗን አላህ ገልጾ ስላለ ان الذين جاءوا بالافك ያለው በኢፍክ ነው የመጡ ቀጥፈው ነው ብለው ነው ያጋለጠ በአይሻ ተቀጥፎባት ነው ንጹህና ታላላ ይችን ቁርጥብ ያያይዘው ምን ይላሉ ኢማሙ القرطبي ምን ይላሉ وان يوسف لما رمي بالفاحشه برأه الله على لسان صبي في المهدي وان مريم لما رميت بالفاحشه برأها الله على لسان ابنها وان عائشه رضي الله عنها لما رميت بالفاحشه لم يرضى لها ببراءه نبي ولا صبي حتى نطق بنفسه سبحان الله من يلالو القرطبي يوسف عليه السلام نبي الله يوسف نبتاقوت زليخا متباريو نغسيتو ميست ቤት ከተቀመጡበት መስኮቱን በሩን ዘጋጋችና ለዚና ጠራቻቸው ሃይተለክ ይሄ ተዘጋጅቼላልውና ስትል ማዓዘላህ በጌታ ይጠበቃሉ አለ እንዲህ ብስትል ተከተላ ስታባራቸው ልብሳቸውን ቋለት ቀደዋለች በር ላይ ሲደርሱ አልፋ ያ ሰይደሃ ለደልባብ በር ላይ ባሉ አጋጣም እሷ ሁሉ ነገሩን ቀየር አርገችና እንዲህ ቤተሰብህን በተንኮል ያሰበሰው ምንድነው ምን እንደዋለች ዩሱፍ ደሞ አረን ያደለው ማለት አንተን አይደለም ሲባባሉ አላህ በተኛ ህፃን ልጅ ሱብሃንአላህ በህፃን ልጅ ጦት በሚጠባ ህፃን ልጅ ምስክር ሰጠ ወሸሂደ ሻሂድ من اهلها የቤተሰብ ምስክር ዛው ላይ ተሰጠ ምን አለ ان كان قميصه قد من قبل فكذب وهي من الصادقين እሱ ልብሱ ከፊት ለፊት ተቀዶ ከሆነ እንግዲህ ስትታገለው ነው የቀደደችበትና እሱ ነው ወንጀለኛው ከኋላው ከሆነ ግን ስታራሩጣው ነውና እሷ ናት ወንጀለኛው ህፃኑ እኮ ነው ከዛ ሰውየው መሳተኮል እንደሰራች አወቀና واستغفر لذنبك انك كنت من الخاطئين አንቺ ነሽ ስተተኛ አላህ ዩሱፍ አለይሂ ሰላም በዚና ሲታሙ በማን ነው ነፃ ያደረጋችሁ በተኛ ህፃን ልጅ ነው መርየም ደሞ አለይሂ ሰላም እሷ ዚና ሰራች ስትባል ኢሳን አለይሂ ሰላም በሙዕጂዛ ወልደው በተአምር እሷ ወልዳው ጡት ያጠባች ይዘው ስትመጣ ህዝቦቿ ተገረሙ ያ መርየሙ لقد جئت شيئا فريا እንዴት ያለ ትልቅ ቅጥፈትና ወንጀል ይዘሽ መጣሽ አንቺ መርየም አሏት እሷ ግን ምን አለች አላህ ስለነገራት فاشارت اليه ጡት እየጠባ ነበር ይላል في البحر ተፍሲር ላይ ጡት እየጠቡ ነበር ነብይ ኢሳ ነብይ ናቸው ታቅፈው ነው ያሉ እየጠቡ ያለ አፋቸው ላይ እሷ ወደሷ አመለከተች አፋቸው ላይ ጡቱን አወጡና ምን አሉ قال اني عبد الله እኔ የአላህ ባሪያ ነኝ አላህን በሙዕጂዛ ያወጣኝ አታኒ الكتاب وجعلني نبيا شوف الله مريم زنا እንዳልሰራች በዚና እሱ እንዳልተወለደ በማን አፋረጋገጠ ነብይ በሆነው በህፃኑ አፍ ዩሱፍን በተኛ ህፃን አይሻ ስትታማ አይሻ በዚና ስትወነጀል የነብዩ ሰለላሁ ዐለይሂ ወሰለም ሚስት አላህ በነብዩ መላስም በተኛ ህፃን ማላደረገም حتى انطق بنفسه በራሱ ነው አላህ ቁርአን አውርዶ በራነሽ ያለ አይሻ ላይ ቅጥፈትን የተደረገባት ውሸት ነው ብሎ አላህ አውግዞ ነው ያወረደላት ይላሉ ኢማሙ القرطبي ስለዚህ አላህ Subhanahu Wa Ta'ala ህሜት ስንሰማ ምን ማድረግ እንዳለብን እዚህ አምላካዊ ትምህርት ሰጥቶናል ተግባባ ይሄን እስኪ አላህ ያስተማረውን ቁርአናዊ መልእክት የተከተሉ ሰሃቦች
ምን ይመስላል ታሪካቸው ወይም ከነሱ በኋላ የመጡት ደጋግ ሰዎች ሄሜት ሲሰሙ የነበራቸው አቋም ምንድነው እስኪ ነማዚጅ ምን الصالحين ያለን ከሷልሖቹ አስተምሮትና ያለን قال سفيان بن حسين የሚባል ትልቅ ሰው ምን ይላሉ كنت مع اياس بن معاويه اياس بن معاويه ጋር ነበርኩ ይላል ቁጭ ብዬ ከዛ አንድ ሰው በጎናችን ሲያልፍ እኔ ምን አልኩ ስለዛስ የሆነ ነገር አማውታል ከዛ ዞራሉና اياس بن معاويه እስኩት ዝም በል አሉኛ ምንድነው ስላቸው አገዛው ተሩም አሉኛ ሩም ዘምታል እስኪ ንገረኛሉ የሙስሊሞች ጠላት ሩም ዘንድ قال لا قلت لا ارى الزمتكم አልኳቸው قال اغزوت الترك ترك الساد زمتا ارى الزمتكم سبحان الله انت سوي ሩም የሙስሊሞች ጠላት ቱርክ የሙስሊሞች ጠላት በሰላም ተቀምጠው ይህ አንድ ሙስሊም ካንተ አፍ ሰላም አይሆን ካንተ ተንኮል ሙስሊም እንዴት ሰላም አይሆን شوف እዛው ጋር ረዳ አደረጉት እሱ ምን ይላል والله ከዛ በኋላ ወደ ህሜት ተመልሼ አላቀም ይላል سبحان الله لك الله ያለው ነው قلت ما يكون لنا ان نتكلم بهذا بلو ነው እና ልክ ሲሰሙ ሰለፎች እዛው ፊት ለፊት ነበር የሚመልሱ ዝም በል ያስቆሙታል ስለዚህ እህቴ ቁጭ ብለሽ ሞሬ ከተነሳ እህቴ ዝም በይ የእህታችን ስጋ አንብላ ተገናኝተናል ስለ ዱንያ ጥሩ ነገር አውርተን ሄድ ማለት ይኖርብሻል ማለት ነው ኢንሻአላህ አንዳንድ ሰለፎች በጣም የሚገርማችሁ ሰዎች ከፊታቸው ላይ ቁጭ ብለው ያለ ትላልቅ ዓሊሞች ከጎናቸው ሰው ማማት ሲጀምር ምን ይላሉ መሰላችሁ ምን እንደሚሉ ታውቃላችሁ قال انا رجل بين جنبي سوره البقره لتسكتن او لتخرجن من مجلسي ይሉት ነበር እኔ እኮ ሰው ነኝ በጎኔ ምን እንጃለሁ ሱረቱል በቀራን ያፈስኩ ሰው ነኝ ዝም ትል እንደሆን ዝም በል አሊያ መጅሊስ የለቀውጣ ይሉት ነበር እስኪ እኛ ይሄን እንበል ኢንሻአላህ እስኪ ይሄን እንበል ከመሃላችን ቁል الله ድን ያላህፈዛል ሱረቱል ኢኽላስ ፋቲሃን ያላህፈዛል አልহামዱሊላህ ረቢል ዓለሚን አፍዘናል አብዛኞቻችን ሰው ከጎናችን ሲታማ ምን እንበል ዝም በል እኔ እኮ ሱረቱል ኢኽላስ አልহামዱሊላህ ያፈስኩ ሰው ነኝ ይሄን ያፈዘ ልቤ ህሜት ሊሰማ አይችልም ዝም በል እንበለው እስኪ ኢንሻአላህ እንበለው والله ይቻላል ማይቻል ነገር የለም እንዲህ ይያሉ ነበር የሚመልሷቸው ነማዚጁ ሶስተኛው የአላህ Subhanahu Wa Ta'ala የቁርአን ተርቢያ ካገኙ ሰለፎች ውስጥ كعب بن مالك ታሪኩን ታውቁታላችሁ የካዕብ ብኑ ማሊክ غزوة ተቡክ ላይ ሳይሳተፍ ቀርቶ በአንዳንድ ጉዳይ ጦርነት ላይ አልተሳተፈም ነበርና መንገር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ቁጭ ብለው ያሉ كعب بن مالك የተደአሉ ጦርነቱ ላይ አጋጣሚ አልተሳተፈም እሱ ወደ ጦርነቱ ዘመቻ አልሄደም በአንዳንድ ምክንያቶች ቀርቶ ነበር አላህም ተውበቱን ተቀብሎት ቁርአን ላይ ታሪኩን አስቀምጠው على الثلاثه الذين خلفوا ብሎ ያን ነብዩ ሰለላሁ ዐለይሂ ወሰለም كعب بن مالك የታለ ሲሉ አንድ ሰው ከመሃላቸው ተነሳና ያ ረሱላህ حبسه برده እቺ ሚለብሳት ጋቢው ልብሱን እንድች ያለ ያየዘነጠ እኮ ነው የቀረው አላቸው ልክ ይህን ሲል ሙዓዝ ብኑ ጀበል ቆመና ቢእሰ ማ ቁልት ያልከው ምን ከፋ والله يا رسول الله በአላህ ይሁንብኝ አላህ መልእክተኛ ما علمنا منه الا ما هو خير ከሱ ጥሩ እንጂ ሌላ መጥፎ ነገር አናውቅም መለሰው ዘው ላይ فسكت النبي صلى الله عليه وسلم ዝም አሉ መልሶ ሰጥተው እና ልክ ከፊታችን ላይ ሰው ሲታማ ዝም በል ማለት አለበት ይህ ቁርአን የሚያስተማረን ይሄን ነው አንሰማ هذا بهتان عظيم ይቅጥፈት ነው ማለት አለበት ተግባባን ይህ እንግዲህ ሰለፎችን የተከተለን እንደሆነ ነው ኢንሻአላህ እኔ በጣም የሚገርመኝ ታሪክ አለ ቅድም ባነሳነው የእናታችን አይሻ ታሪክ ላይ ዘይነብ የነብዩ ሰለላሁ ዐለይሂ ወሰለም ይስታቋታላችሁ አይሻ ስለነሱ ስትናገር ምን ትላለች ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ ለሷ ጣውንቷ ናት ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እኔ በልጥ ይያል ምን እንፎካከር ከዘይነብ ጋር ነበር ትላለች ተገባባ ዘይነብ ጋር ነው እኔ በልጥ ምን እንባባለው በቁንጅና በብንም አለች ባሊን ፊቱን ታዞርብኛለሽ ማለት እሷን ዘይነብ ነው ትላለች አይሻ ያኒ ዚና ሰራሽ ተብላ ስትታማ ነብዩ ሰለላሁ ዐለይሂ ወሰለም መጡና እንግዲህ ባልናቸው ዘይነብ ምን ታያለሽ ስለ አይሻ ምን ታውቂያለሽ አሏት ሲሏት እሷ እንግዲህ ጣውንቷ ናት ባል ይጠይቃት አይሻ ተጠልታለት እሷ ብትወደድ መፈለግ ነበርባት ምን አለች ያ ረሱላህ ኢኒ አህሚል ሊሳኒ እኔ ነፍሴን ምላሴን እጠብቃለሁ እኔ ከአይሻ ጥሩን እንጂ ሌላ ማቀው ነገር የለኝም አለች ተገባ ከአይሻ ጥሩን እንጂ ሌላ ነገር አላቀም የአላህ መልእክተኛ ሹፍ ይህ ነው ኢማን
እንግዲህ ጣውንቷ ናት የጠይቃት ባሏ ነው በቁንጅና የምትወዳደራት ነው አለች ከዳይክ ይሄነት ነው መንፈልገው መመለስ ሰው እንኳን መጥቶ እንትን ሲል ላላ የሚያስለሱ ጥሩ ነው ምናቀው እንዲህ አይነት ጀግና ሴቶች ልትሆኚ ይገባል እህቴ ህሜት ፍትሽ ላይ ሲታማ ሰውንማ ብሎ ሲጠይቅሽ ላላ እኔ ስለሷ ኸይር እንጂ ሌላ አላቀም ምትይ መሆን አለብሽ ገጣሚው እንዲህ አይነት ሴቶችን ሲገልጽ ምን አለ اذا كانت النساء كما ذكرنا لفضلت النساء على الرجال ما التأنيس عيب للشمس وما التذكير فخر للقمر على القطام اذا كانت النساء كما ذكرنا እንዳወሳናቸው ከሆኑማ ሴቶች ለفضلت النساء على الرجال ሴቶች ከወንድ አትበልጥ ማውነች ይበልጡ ነበር ما التأنيس عيب للشمس ሴታዊ ጾታ መደረገው ለፀሐይ እኮ አይባ ነውሩ አይደለም ለቀመር ደግሞ ለጨረቃ በወንድ ስም መጠራት በአረበኛ ተذكير ነው ቀመር ተእኒስ ነው ፀሐይ ምን አርጋት طلعت الشمس ነው ምን ፀሐይ ትወጣሽ ነው ምን ሐለል ሂላል ወይም طلع القمر ነው ምን ጨረቃ ወጣ ነው ምን በአረበኛ ስለዚህ ማን ይበልጣል ግን ፀሐይ ትበልጣለች አለሽ ከታሪክ ስለዚህ ለፀሐይ እኮ የሴት ጾታ መሰጠቱ ማነሷን አመላክትም ዘይነባው ማን ይደርስባታል ተግባባ አይባ አይደለም ሴትነቷ ስንት ጀግና ሴቶች አሉ እያለ ነው ገጣሚው እውነትም ነው ወላሂ አንዴ ፉዳይል ኢብኑ በዝዋን ለሚባል ትልቅ ዓሊም አንድ ሰው መጣና ምን አላቸው አንተናኩ እከሌ እንዲህ ብሎ አማህ አላቸው ታምተው ነው እንግዲህ ምን እንዳሉ ታውቃላችሁ እንዴ አማኝ ያላሉ ምን አሉ والله لا اغضن من امر ያማውን ሰው ነው ማስቆጮ ባላህ ይወድብኛል ከዛ በኋላ ምን አሉ يغفر الله لي وله እኔንም እሱንም አላህ ይማረናል ማን ነው ያዘዘው አሉ ما الذي امر ማን ያዘዘው ሲል قال الشيطان ሸይጣን አዞት እንጂ እንግዲህ ያማኝ እሱን ነው ማስቆጮ አላህ ለኔም ለሱም ይማርልኝ ሸይጣን ይቆጣል እንድትጣላ ነው ይፈልገው እንዲያማ ያደረገው ስትሰማን እንድትለያይ ነው አኺራ ላይ ያለ ሂሳብ እንድትቀል ያደርገው እኔንም እሱንም አላህ ይማረዋል አምስተኛው ነማዚጅ ምን الصالحين ህሜት ሲሰሙ ምን ያደርጉ እንደነበር አቡ ሐኒፋ ናቸው ሱብሃንአላህ በጣም የሚገርም ታሪክ ነው አቡ ሐኒፋ አንዴ ምን ይሰማሉ አንድ ሰው ዑስማንን ከሙስሊሞች እኮ ነው በሳቸው ዘመን ሰይድና ዑስማንን ሶስተኛውን ኸሊፋ ይሁዳ ናቸው ብሎ ይሳደባል ሙስሊም እኮ ነው አላህ ከመላሱ ለምታ ይጠብቀን እንዲህ ብሎ ይሳደብ እንደው ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል ان الملائكه لتستحي من عثمان لا መላእክቶች እንኳን ከዑስማን ሐያ ያደርጋሉ ያከብሩታል መላእክቶች ዑስማን በጣም ሀብታም ነው ሰደቃ የሰጠ ጊዜ እውር ነው የሚመስል እብድ ነው የሚመስል ለዛ ነው አንዲ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ يا عثمان غفر الله لك يا عثمان ما قدمت وما أخرت وما أسررت وما هو كائن منك وما هو كائن إلى يوم القيامة أنت عثمان إلى دركو شروطا الله وانجلك نماره يا سالفكو نماره يودفت متسرون اسكي يوم القيامة الله يماره اندال ذو النورين يلواتشو العلماء يولت نور بالابات ناتشو يا نبي صلى الله عليه وسلم ሁለት ልጆች አግብተዋል ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው ሰይድና ዑስማን አግብተዋል ሁለቱ ሲሞቱባቸው ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ሆይ ወላሂ ሶስተኛ ልጅ ቢኖር ኑሮ በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ይያለ ያማለህ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጭቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶንም ያይ ትልቅ ሰው መጥተው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየውም ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገሩት يا أبا حنيفة أنتو أبو حنيفة وي عند أين السمة تجنتو يملسال يوم برسو متو سيلوت جن عند عيب اللبتها من عيب اللبتها عيبه من دنو إنه يهودي يهودانو جنابت سويه وتقطع فتغيظ من الميز بتأم تقطع يهودي عنده اللي جل يهودا دارت لنيا أبو حنيفة تلك سونو بيه إيه من يقر محل
እንዴት ምን ማይገርምም ትለኛለህ እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብተዋል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فاستغفر وبكى يالقسو ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه كعثمان كبر لي ቆሻሻ እንደገፈፈው አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቁሚ አኺራ ላይ ስራችን ይበላል ተገናይተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስራት የሚጣስበት ቦታ ከሆናችሁ ተነሱ ነው حتى يخوضوا في حديث غيره ወሬውን ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ነው ያለው አለይሰ ከዛል ቁርአን ላይ አላህ የሚለው ይሄ ነው ስለዚህ እሜት ማስቆም ያልቻለ ምን ያድርግ ተነስቶ ይሄድ መልሶ ይሄ ነው ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala ኢነኩም ኢዘን مثلهم ናል አብራችሁ ናችሁ እሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌም መፍትሄውን ሰጥቼ መልስ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ነው ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያውቃል በማማቱ እሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆመው ሰው ይጠላኛል والله ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጥተዋል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الناس ومن اسخط الناس برضا الله رضي الله عنه وارضى عنه الناس ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من ارضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ፊት ቁጭ ብለህ ሲታማ ብታስቆምሳ ነው ሰዎች ሊቆጡብኝ ነው አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ ሰخط الله عليه አላህ ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛኩ መጥቶ ሲያማለህ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆንክ ነው የሚያስበው ቤቱ ሁሉ ሐቂቀተ አላህ እንዲጠላ አደርጋለሁ ይያለም ነገር ግን ወመን اسخط الناس ሰዎችን ያስቆጣን ያላማል ህሜት አቁሙ ብሎ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጎ ያደረገ ሰው ረዲየላሁ ዐንሁ መጀመሪያ አላህ ይወደዋል ሁለተኛው ትር ወአርض عنه الناس ሰዎች እንዲወዱት ያደርጋል የሰዎች ልቦናይት ነው ያለው የሰዎች ልቦናይት ነው ያለው የሰው ቀልብ በማን ቁጥጥር ስር ነው በአላህ Subhanahu Wa Ta'ala يقلبها كيف يشاء ያገላብጠዋል እንዲወዱ ያደርጋል ገልብጦ እንዲጠላው ያደርጋል ደሞ ይሄ والله በተጨባጭ ታየ ነው ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ህዝቡ ይጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸው والله ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጃ አስወድዳለሁ ይያለ ዋስትና አይደለም ይሄ والله በተጨባጭ ታየ ነው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነገ ወዲያ የሚወደዱ እነዚህ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ተናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችልም አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ሰው ለጊዜ አረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ሀሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ሀሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል
አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከምላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ ነጃ መውጣት የፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ زمتا مابزات اللبت أخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا زم ياله سلام وطا كم يفراو ششتو ميفلقو ناغني سلازي زمتان مابزات ينوربنا مفتيو هنا وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا طببنا وقليل فاعله ግን የሚተገብሩት ትንሾች ናቸው أخرجه الباني في سلسلة الضعيف أن زمتا مفتهين ليتنيوم يملاس ولمتا ملاس لم يمتا وطاعتا مرا كفلقن زمتا مابزات اللبن عندي عقبة بن عامر مبال الصحابة نبي صلى الله عليه وسلم عند تياكي تهيكاتشو عندي كم فراو نقروا الله موجعو من دنو من نجاتو يا رسول الله አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት ቃል አምስክ عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር ወልየሳዕከ በይቱክ ቤትህ ይስፋ ማዕናው የራስህ ጉዳይ ይበቃል በሶሽ ጉዳይ ገብተህ አትዋዥቅ የራስህ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የምላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه الترمذي ስለዚህ የምላስ ነጃ ከየትኛውም ፈላ ነጃ መውጫው ምላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር نبي صلى الله عليه وسلم بليل حديثاته من لالو من وقي شر قبقبه وذبذبه ولقلقه فقد وقع الشر كله نبي صلى الله عليه وسلم قالوا من وقي يتطبق الله يطبقه شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقه وذبذبه يعني الفرج ذبذب فرج بلت مالتنا يبلتون تنكل يهودون الله يتبقوا ولقلقه يعني اللسان يملاسون ولمتا طفات الله يتبقوا سو فقد وقي الشر كله الله شر كله طبقوا طالبالا تكبابا سلازي ملاساتشن لخير قالون مناغر يلبنا بل حديثات لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبان الجاجزي أصبحت الأعضاء كلها تذكر اللسان يسونت كفل ياندالو أجر أفنجا جرو ملاسن ما ناقر يجمرالو أي يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا فإنك أنتكو إذا استقمت استقمنا أنت كتالك دون إنيا كتن لالن وإن اعوججت مسمر يلكك دون اعوججنا مسمر من لكالن سبحان الله إنيا انسماهم قن يانداندو يسونت كفل اقر الجل جرويل يانداندو ملاسن يناقرالو اتق الله فين آدرهن الله انفرا قدل أبره اندات كتن يلوتال مانن ملاسن خير تناقروا يزم باللن أبر جهنم اندادو لن يلالو يسونت كفلوج حديث حسن عند الشيخ الألباني وأن ابن مسعود عندي سوف ترى لي تلبية يادرقوا قومنا من قالوا مسلاتشو يا لسانو قالوا ملاساتشو ياناقر أنت ملاسوي قل خيرا تغنم خير تناقر تاترف تاقنيزن واسكت عن شر تسلم كشر ناقر زمبال سلام تونزند من قبل أن تندم الله في تقربه بمتتأيك وطياكي كمن دمه كمسسته بفيت سبحان الله
ምላስ እንዲህ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለማብዛት ነው ኸይር ነገር ካለ ይናገራል የጥሩ ሙስሊምን መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قربوا هذه الشرطيه يبالا من كان يؤمن بالله واليوم الاخر بالله بمجرشاو ቀን የሚያምን ሰው فليقل خيرا ጥሩ ይናገር ቁርአን የሚቀራ ከሆነ ይቅራ በጥሩ የሚያዝ ከሆነ ይዘዝ ቤተ ዘመድ የሚቀጥለው ካለ ይቀጥል በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ ሰላምታ በጥሩ ቃል ይመልስ አው ሊየስኩት አሊያ ዝም ይበል የምላሱን እንቅስቃሴ ይቆጣጠር ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣን አምንኛለሁ ካልክ خير ተናገር ወይ ዝም በል ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له إهين أزي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ወይ ጥሩ ተናገረና ጥሩ ነገር አተረፈ አው ሰከተ ፈሰሊም ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه سبحان الله حسن البصري من قالوا إن لسان المؤمن يا مؤمن ملاسكو وراء قلبه كلبو بستجربان يعني كلبونه فإذا أراد أن يتكلم بشيء عندنا نقر من نقر سيفلق تدبره بقلبه بقلبه يستنتنوان يهنا قريت أكمال أي تكمل بناغرو اللهن ያስቆጣል ያስቆጣም ተርፋለው የለው መጀመሪያ በልቡ ያስተነትነዋል ከዛ ልቡ ካረጋገጠለት የልቡን በር አስከፍቶ ثم امضاه بلسانه አፉን ከፍቶ ይናገራል በመላሱ ያሰበውን ነገር ይተከብራል ነገር ግን መጀመሪያ ከልቡ ውስጥ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው ግን አሉ ሐሰኑ البصري وان لسان المنافق يمنافق ملاسما قالوا امام قلبه كلب في تلفتنا ያለው فاذا هم بشيء امضاه بلسانه በአንድ ነገር ያሰበ እንደሆነ امضاه ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامه ይጠይቀኛል እንዲህ የሚባል ሰቦት የለም امضاه بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه بلبو يستنتنو منافق ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاووس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ ኢን አርሰልቱሁ የለቀኩት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا أو ليصمت عندي إمام الشافعي عند سومتنا من علاتشو يا إمام ይሄን ነገር ጉዳይ ፈትዋው ምንድነው አላቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጅብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉ ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ
ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ጠብቀንልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊሩታል ይንሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር ነው የነበረው ሞት አፋፍ ላይ መጣና የሰው ሶላትም ብዙም የራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋን ነኪው ይሄን ጨቆኝው ይሄን እርገጨው لا اله እንዲህ ያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባ ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩም በማውራት ከመጥፎ በመከልከል በእነዚህ ነገሮች ላይ ስልጣን ያገኘች እንደሆነ ዱንያን ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት መስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድናወኩ ይላል ዶክተሩ ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና لا اله الا الله ብል እለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነ አልመዳ መዷ መሳቢያው ይታለች የሚባለው እኮ لا اله الا الله እኮ ነው የሚባለው ዶክተር سبحان الله يقول العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሩት ይሞታል ልክ ይችን ቃል ተናግሮ አኸራ ሄደ ይላል ዶክተር እንዲህ ምላሳችን መስክራንት እንድትድ መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚስሊ هذا فليعمل العاملون ለዚህ ጥሩ ድል ሰሪዎች ይስሩ አሉ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብዩ ሰለላሁ ዐለይሂ ወሰለም እንደሚሉት አንዳችሁ ሞት ላይ የደረሰ እንደሆን የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ሳቁና አብዱላህ ኢብኑ ሙባረክ ለሚስሊ هذا فليعمل العاملون ለእንደዚህ አይነት ትልቅ ድል ሰሪዎች ይስሩ አሉ ስለዚህ الدنيا ላይ لا اله الا الله ብለን ስቀን ነው መውጣት ያለብን ተግባባ ስቀን ነው ያለቀስን ነው ገጣሚው ምን ይላል መሰላችሁ يا ابن ادم انت الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አለ መሰላችሁ يا ابن ادم አንተ ያደም ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደል የሚቀበሉት
تقبل أنت الذي ولدتك أمك باكيا والناس حولك يضحكون سرورا سويتش بزوريا يسحقونو وندنو سيتنو يالو بس ستنو يطبقوا ይሄን እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ይግድ ነው ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱሉል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ወጣ ለገጣሚ ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀውጣ በላ ኢላሃ ኢላላህ ብለ ያ አላህ የሚያሳየኝ የጀነትን ትልቅ ደረጃ ያየ እየሳክ እየጓጓውጣ ላ ኢላሃ ኢላላህ ሙእሚን ለዚች ቀን ነው ምላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተነጋገርኩ ያለ ምን አለችኝ ልጄ ወይ አለችኝ ዚክር እንደው አበዛው እየሞክራለሁ ግን አንዱ በሽታ ያመመኝ እንደው ጭንቅ ያደረገኝ እንደው ሐኪሙ ሰዱኝ እንጂ ላ ኢላሃ ኢላላህ እየረሳው አለች ገና ምላስ አልለመደም አያችሁ ለዛ ነው የሚጨንቅ የሚጠብ ነገር ሲይዘን እንረሳዋለን ላ ኢላሃ ኢላላህ ምንለው ኋላ ነው ስለዚህ ላ ኢላሃ ኢላላህ በጭንቀት ተጠባ የምትወጣ መሆን አለባት ሰውነታችን ሲጨመቅ የምትፈስ መሆን አለባት ተግባባን እና ማጠቃለያ ላይ የምናገረው ምንድነው አብዛኞቻችን ወንጀል አብዝተናል ብዙ አምተናል ብዙ ወንጀሎች አሉ ወደ አላህ ልንመለስ ይገባል የህሜት የምላስ ወለምታ ያጋጠመው ሰው ወደ አላህ ሊተውበት ይገባል ሰዎችን ሲያማ የነበረ ሰው ለሰውየው ሁሉ አምቶት ከሆነ ከፋራው አምቻለሁ አፉ በላይ ሊለው ይገባል አይ በነገረው እንጣላለን ብሎ ከፈራ ተደብቆ እስትግፋር ያርግለታል ዑለማ ጌታ ይማሩ ዱዓ ያድርግለት ለማውዞ አለ አኺራ ላይ እንዳለው ሐሰናትን ተጎንብሶ ይቀበላል ስለዚህ ከዱንያ ላይ አፉ ልንባባል ይገባል ያ ሰው ደግሞ እንዲህ ብያለሁ ከተባለ አፉ ሊለው ይገባል ኢንሻአላህ በአጠቃላይ ግን ሁላችን ከምላስም አሁን ረመዳን ነው ኢንሻአላህ ያለንበት ወር ሁላችን ወደ አላህ ልንመለስ ይገባል የምላስ ወለምታለን እናት አባታ ሐቅ አጉድለናል የጎረቤት ሐቅ አጉድለናል ሶላቱ ትክክል አንሰግድም ዘካት ትክክል አልሰጠንም የብዙ ወንጀል ባለቤቶች ነን በነፍሶቻችን ላይ ደንበራስ አልፈናል ስለዚህ ወደ አላህ Subhanahu Wa Ta'ala በተውበት በለቅሶ ልንመለስ ይገባል አንድ ታሪክ ልንገራችሁ ኢንሻአላህ በበኒ እስራኤል ዘመን كان رجل عبد الله 20 سنة اللهን 20 ዓመት የተገዛ አላህ ባሪያ ነበር ثم انتكس ከዛ በኋላ አላህ ቀልባችን ይጠብቃትና ዙሮ ልቡ ተገለበጠና አላህን ዓሳ ረበሁ 20 سنة 20 ዓመት አላህን አመፀው ይሰው ሱብሃንአላህ አሁን ወደ አላህ ሊመለስ ፈለገ ነው ልባችን አላህ ይጠብቀው በእጃችን አይደለም ለዛ ነብዩ ሰለላሁ ዐለይሂ ወሰለም ያ ሙቀልበል ቁሉቢ ثبت قلوبنا على دينك ይላሉ ጌታ ልቦች የምታዘዋውር ጌታዊ ልባችንን እምነታችን ላይ አርጋለን ይላሉ በአላህ እጅን ያዞረዋል ከፈለገ ይሰው ወደ አላህ ሊመለስ ፈለገ አላህ ይምረኛል ወይ የሚል ጥርጣሬ ውስጥ አደረ በረሃ ላይ ወጣና እጁን ወደ ሰማይ ዘረጋ فقال إلهي وربي ألا عصيتك 20 سنة وعبدتك 20 سنة فهل لي من توبة إن أنا رجعت إليك جيتاي وي 20 ዓመት ተገዛው 20 ዓመት ደግሞ ተገልብጭ አመስኩ እንዴ በመጣ ተቀበለኝን ይሆናል سبحان الله لكين قال سيناغر كسماي يسمع هاتفا نهتف كسماي تطاري سيطره باري يسمال يقول تطاريو من هلال يا عبدي بارياتشن وي عبدتنا فقربناك تجزان 20 ዓመት አቀረብنا ወዳጅ ባሪያ አርገን ያዝና وعصيتنا فامهلناك 20 ዓመት አመስከን ትመለስ ይሆናል ብለን ጠበቅነ ተቶብት ይሆናል ወይ رجعت الينا قبلناك فإن رجعت إلينا قبلناك يا عبدي ستملسما نقبلها لنججاችን ዘርግተን الله سبحانه وتعالى رحيم ودود وإني لغفار نالو غفار من العلماء من أوزان المبالغة على وزن فعال متو بتأمري من يالا
وإني لغفار لمن تاب لتملس لتوبت لتسست أني مارينني يالنا سلازي يسران وانجل والله لا يعد ولا يخصى مزعف مكوتر دلم بملاساتشين ያማነው ሰው ነሚማ ገብተን ያጣላነው የበላነው حرام ብዙ ነው በአጠቃላይ ከመላስም ወለምታ ሆነ ከየትኛው የህይወት ተጨባጫችን ልንመለስ ልንተውበት ይገባል ኢንሻአላህ አላህ Subhanahu Wa Ta'ala በሌላ ፕሮግራም አላህ ያገናኘናል በተለያዩ ፕሮግራሞች ብዬ እገምታለሁ አላህ Subhanahu Wa Ta'ala መላሳችን ይጠብቀው اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم احفظنا من كل آفات اللسان واجعل لساننا ذاكرا وأنطقها بالشهادة يوم تلقاك برحمتك يا أرحم الراحمين وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته